የኢትዮጵያ አይደለም የአፍሪካ ትልቁ ገበያ በሆነው መሃል መርካቶ ተክለ ሃይማኖት ላይ ነው እንግዲህ ይሄን በዚህ G+4 በሆነው ሞላችን ላይ እንግዲህ ኦልሞስት ከ1000 በላይ የሚጠጉ ሱቆችን ይይዛል። ከዛም ባለፈ ደግሞ በዩኒክነቱ ምናልባት ለየት የሚያደርገው ነገር የመጨረሻው አራተኛ ፍሎር ላይ ስቶሮችን መያዙ ነው። አሁን ላይ እንግዲህ በታላቅ ቅናሽ ፕሮሞሽናል በሆነ ፕራይስ ነው ለጥቂት ቤቶች የወጣ የዋጋ ደረጃ ነውና ፈጥናችሁ እንድትመጡ እየጋበዝን እንግዲህ እነሆ በረከት እንላለን። በመነሻነት ከ2 ሚሊዮን 200 ሺህ ብር ነው እንግዲህ ይህም ማለት ሶስተኛ ፎቅ ላይ የሚኖረን የ11 ካሬ የጠቅላላ ዋጋው ነው። በጠቅላላ ዋጋም መተው ሲከፍሉን ደግሞ እስከ 20% የሚደርስ ቅናሾችን አመቻችተናል። እንግዲህ ያም ሲሆን ወደ 1.7 አካባቢ የሚደርስ ነው የሚሆነው ማለት ነው። መሃል መርካቶ ላይ ለአንድ ለቁልፍ እንኳን ምን ያህል ገንዘቦች እንደሚከፈልና እኛ እንግዲህ በቁልፍ መሸጫ ዋጋ ነው እንግዲህ ሙሉ ሱቁን ኑና ግዙን እያልን ያለነውና ሜሪት ፕሮፐርቲስ እንግዲህ አብረን ሰርተን አብረን ተለውጠን እናንተ ሀብታም የምትሆኑበትን አማራጭ ይዤላችሁ መጥቻለሁ እያለነውና ኑ የሱቅ ባለቤት እናርጋችሁ ማለት ፈልጋለሁ። ፈንሳይ ይባላለሁ። በሜሪት ፕሮፐርቲስ የሽያጭ አማካሪዎች ኃላፊ ነኝ። ዛሬ እንግዲህ የተገናኘነው ተክለ ሃይማኖት ላይ በሚገኘው ትልቁ ግራንድ ሞላችን ላይ ነው የሚሆነው ማለት ነው። ይሄ ግራንድ ሞል እንግዲህ ከተክለ ሃይማኖት ወደ ጥቁር አንበሳ በሚወስደው ዋናው አስፓልት ላይ የሚያርፍ ሲሆን አጠቃላይ ወደ 6700 ካሬ ላይ የሚያርፍ ነው የሚሆነው። በዚህ ሳይታችን ላይ እንግዲህ 11 ካሬ ጀምሮ እስከ 32 ካሬ ድረስ በኔት ካሬ ለሽያጭ ክፍት አድርገናል። ምናልባት ሰሞኑን ደግሞ እስከ 20% የሚደርስ በጣም በታላቅ ቅናሽ በሆነ መንገድ ነው ለሽያጭ የመጣ ነው። ይህ ቅናሽ ለተወሰኑ ቤቶች ለ20 የሚጠጉ ቤቶች የፕሮሞሽናል ፕራይስ ላይ ነው ያለነው ማለት ነው። ፈጥናችሁ እንድትመጡ እያልኩኝ ወደ ውስጥ ገብተን ደግሞ ዲቴል መረጃዎችን በስፋት እንወስዳለን ማለት ነው። እንግዲህ መግቢያ ላይ እንደነገርኳችሁ ሜሪት ፕሮፐርቲስ እንግዲህ ትልቅ የንግድ ማዕከል ከተክለ ሃይማኖት አደባባይ ወደ ጥቁር አንበሳ ወይም ወደ ሜክሲኮ በሚወስደው መንገድ ላይ ዋናው አስፓልት ዳር ላይ እንዲሁም በአራት ማዕዘን የአስፓልት ጎኖች የሚያገኙትኝ ወደ 6700 ካሬ ላይ ያረፈ ኮሜርሻል ሞል ነው ይዞላቸው የመጣው። ሜሪት ፕሮፐርቲስ እንግዲህ በስፋት የሚታወቀው አፓርትመንቶችን በመሸጥ ነው። ከዚህ በፊት እንግዲህ የተለያዩ አፓርትመንቶችን ገንብቶ በማስረከብ እንዲሁም በግንባታ ላይ ያሉ አፓርትመንቶችን እዚህ አራዳ ፓርክ በሚሰኘው በተለይ በጣም ስምና እውቅና ያገኘ ድርጅታችን ነው። አሁን እንግዲህ በመሃል መርካቶ ተክለ ሃይማኖት ላይ ተገኝተናል። ይሄኛው ቅድም የጠቀስኩላችሁ ሎኬሽን ላይ በአራቱም መንገድ አስፓልት የሚያዋስኑት እጅግ ዘመናዊ የሆነ ሞል ነው እንግዲህ እየገነባን ያለ ነው። መርካቶ ሲባል እንግዲህ ያው ብዙዎቻችን እናውቃለን የኢትዮጵያ አይደለም የአፍሪካ ትልቁ ገበያ እንደሆነ ማለት ነው። በቀን እስከ 13 ሚሊዮን ገዢና ሻጮች የሚገናኙበት ቦታ ነው። ያንን ደግሞ ወደ ገንዘብ ስንቀይረው ቢሊየንስ የሚጠጋ ገንዘቦች የሚንቀሳቀሱበት ቦታ ላይ ነው እንግዲህ ሜሪት ፕሮፐርቲስ እነሆ በረከት እያላችሁ የሚገኝ ንግድ ሱቆችን ማለት ነው። በዚህ ሞል ላይ እንግዲህ 2 ቤዝመንቶችን የያዘ ሞል ነው የሚሆነው። ሙሉ ለሙሉ ለፓርኪንግ አገልግሎት እዛ አካባቢ ላይ ያለውን የፓርኪንግ መጨናነቅ እንግዲህ የሚፈታ ነው የሚሆነው። ከዛ በተጨማሪ ከግራውንድ ጀምሮ እስከ 4ኛ ፎቅ ድረስ የሚሄድ G+4 የሆነ ህንፃ ነው ለሽያጭ ክፍት ያደረግነው። ያው ሞል ሲሆን እንዴት ነው እየተዘዋወርን የምንገበያይበት ነው የሚሆነውና በቂ የሆኑ ደረጃዎች እስከ 9 የሚደርሱ ሊፍቶች እንዲሁም ካርጎ ሊፍቶች የዕቃ ሊፍቶችን ጨምሮ የያዘ ነው የሚሆነው ማለት ነው። ኦፕን ዳውኖች ስላሉት ከ4ኛ ጀምሮ ክፍት ነው የሚሆነው እስከ ግራውንድ ድረስ። ዙሪያውን ደግሞ ኮሊደሮች ይኖሩታል ማለት ነው። ሀሳቡ እንዴት ነው? ይሄ ሞል ስታንዳርድ ስለሆነ ወይም ደግሞ ኢሮፕ ላይ ዱባይ ላይ የምናያቸውን የሞል ስታንዳርዶች የያዘ ኮሜርሻል ስለሆነ እየተዟዟርን በኮሊደሮች በሊፍቶች እየተንቀሳቀስን የምንገበያይበት ነው የሚሆነው። ያም ሲሆን ደግሞ ግራውንድ ላይ ያሉ ንግድ ሱቆች በዛው መጠን እስከ 3ኛ ፎቅ ያሉትንም የንግድ ማዕከላቶች እኩል የማርኬት ሼር እንዲኖራቸው የሚያስችል ነው ማለት ነው። ስለዚህ እነዚህ ሱቆች ላይ ከ11 ካሬ የሚጀምር ነው የሚሆነው እንግዲህ ከ11 ካሬ በ16 ካሬ በ22 እና በ32 ካሬ ይህም ካሬ ስንል እንግዲህ ኔት ካሬ ነው። ያ ማለት የውስጥ ለውስጥ ስፋቱ 11 የሆነ 16 የሆነ 22 የሆነ ወይም 32 የሆነ እያልን የምንገኘው ማለት ነው። ስትረከቡም ደግሞ ራሱኑ የውስጥ ስፍራው 11 የሆነ ወይም 22 የሆነውን ነው የምታገኙት ማለት ነው። ያ ማለት የኮሊደር የሊፍት የደረጃ የሽንት ቤቶች የተለያዩ ነገሮች ታሳቢ የማይደረጉበት ከዛም ባለፈ በፉል ፊኒሽድ ያ ማለት ጥንቅቅ ተደርጎ የምትረከቡበት የሴራሚክ የግድግዳ ስራዎች የመብራት ስራዎች እነዚህን ሁሉ አጠናቀን በኔት ካሬ የምናስረክብበት ነው የሚሆነው ማለት ነው። እንግዲህ ይሄ የተለመደ አይነት አሰራር አይደለም። እነዚህ የንግድ ሱቆች እንግዲህ በተጣራ ወይም በኔት ካሬ ነው እየሸጥን ያለ ነው። በኔት ካሬ ላይ በሚሰራ ሂሳብ ማለት ነው። ያ ማለትም ከ2 ሚሊዮን 200 ሺህ ብር ጠቅላላ ዋጋ
ባለ 11 ካሬ ጀምረው ናቸው። እንግዲህ በቅድመ ክፍያ ደረጃ ስናያቸው ደግሞ ከ660 ሺህ ብር ጀምሮ የሚሆን ይሆናል። እነዚህ በአንድ ዓመት ውስጥ የሚረከቡ ንግድ ሱቆች ናቸው የሚሆኑት ማለት ነው። ስለዚህ በአንድ ዓመት ውስጥ ምንም አይነት የዶላር ወይም የነዳጅ ወይም የማቴሪያል ለውጦች እናንተ ላይ ታሳቢ የማይደረጉ ሲሆን በፊክስድ ፕራይስ ወይም ደግሞ ሁሌ በሰፈረላችሁ በአንድ ዓመት ውስጥ ግንባታ ተከትሎ በሆነ መንገድ ከፍላችሁ የሚጨርሱት ነው የሚሆነው ማለት ነው። ስለዚህ ምናልባት ለየት ያለው እንግዲህ ሜሪት ይዞት የመጣው ይሄ ኮሜርሻላችን አንደኛ ምንድነው በኔት ካሬ ነው እየሸጥን ያለ ነው። ሁለተኛ ምንም አይነት የዋጋ ጭማሪ አይኖርባቸውም። ሶስተኛ ደግሞ የገንዘብ ለውጦች የማይኖሩባችሁ ሆነው ከዛም ባለፈ ደግሞ በአንድ ዓመት ውስጥ አጠናቀን ሙሉ ለሙሉ ፉል ፊኒሽድ ሰርተን የምናስረክባችሁ መሆኑ እንግዲህ ለየት የሚያደርገው ነው። ከዛ ባለፈ ግን ዋናው ትልቁ ነገር ደግሞ የኢትዮጵያ አይደለም የአፍሪካ ትልቁ ገበያ በሆነው መሀል መርካቶ ተክለ ሃይማኖት ላይ ነው እንግዲህ ይህን ማዕከል ይዞላችሁ የመጣው። ስለዚህ አሁን ላይ እንግዲህ በታላቅ ቅናሽ ፕሮሞሽናል በሆነ ፕራይስ ነው ለጥቂት ቤቶች የወጣ የዋጋ ደረጃ ነውና ፈጥናችሁ እንድትመጡ እየጋበዝን እንግዲህ እነሆ በረከት እንላለን። ስለዚህ በዚህ G+4 በሆነው ሞላችን ላይ እንግዲህ ኦልሞስት ከ1000 በላይ የሚጠጉ ሱቆችን ይይዛል። ከዛም ባለፈ ደግሞ በዩኒክነቱ ምናልባት ለየት የሚያደርገው ነገር የመጨረሻው አራተኛ ፍሎር ላይ ስቶሮችን መያዙ ነው። ያ ማለት ትልልቅ ካርጎ ሊፍቶች ታች ላይ ያሉን ስለሆነ ስቶሮችን ደግሞ አራተኛ ፎቅ ላይ አዘጋጅተን ለሌሎችም እያሰናዳን እንገኛለን። እንግዲህ አሁን ላይ ግን በእርግጠኝነት የምነግራችሁ ነገር ምንድነው ከግራውንድ ፍሎር ጀምራችሁ እስከ 3ኛ ፎቅ ድረስ ነው ለሽያጭ ያወጣ ነውና በኔት ካሬ የሆኑ ከ11 ካሬ ጀምሮ ምንም አይነት የዋጋ ጭማሪ የሌለባቸው አማራጮችን እንዲሁም በነፃ የፓርኪንግ አገልግሎት የሊፍት የደረጃ እነዚህም በነፃ አብረን ገንብተን የምናስረክብና በምንም አይነት የዋጋ ጭማሪ የማይነካቸው አማራጮቻችን ናቸው። እንግዲህ ሜሪት ፕሮፐርቲስ ይህንን ንግድ ሞል እንግዲህ በመሃል ተክለ ሃይማኖት ላይ ነው ይዞላችሁ የመጣው። ያም ስንል እንዴት ነው በአራቱም ጎኖቹ እንግዲህ ተጨማሪ የውጭ ፓርኪንጎችንም ይይዛል ማለት ነው። በአራቱም ጎኖቹ አስፋልት መሆናቸውን ተከትሎ ተጨማሪ የፓርኪንግ አገልግሎት ከሁለቱ ቤዝመንቶች በተጨማሪ የሚሰጣችሁ ነው የሚሆነውና ገበያውን እንግዲህ ንግድ ሱቁንም እንግዲህ አንድ ላይ አጠናቅሮ የያዘላችሁ ነው የሚሆነውና ፍጠኑ ቶሎኑን ለማለት እንፈልጋለን። እንግዲህ ዋጋችንን ስንመለከት እንግዲህ አሁን ላይ እየሸጥንበት ያለ ነው ከ11 ካሬ ነው ብያለሁ ቅድም መነሻ ላይ እንደጠቀስኩትኝ በመነሻነት ከ2,200,000 ብር ነው። እንግዲህ ይህም ማለት 3ኛ ፎቅ ላይ የሚኖረን የ11 ካሬ የጠቅላላ ዋጋው ነው። በጠቅላላ ዋጋም መተው ሲከፍሉን ደግሞ እስከ 20% የሚደርስ ቅናሾችን አመቻችተናል። እንግዲህ ያም ሲሆን ወደ 1.7 አካባቢ የሚደርስ ነው የሚሆነው ማለት ነው። በጣም ከፍተኛ የሆነ ትልቅ የሆነ ቅናሽ ነው። ስፔሻሊ ትልልቅ ካሬዎች ላይ ብንመለከት ለምሳሌ 16 ካሬ ግራውንድ ላይ 5,600,000 ብር ሲሆን አንደኛ ፎቅ ላይ ደግሞ 4,400,000 ብር የሆነ ጠቅላላ ዋጋ ይኖረውና አሁን ላይ 1,792,000 ብር የሚከፍል ሰው ወይም 1,792,000 ብር ያለው ሰው እንግዲህ ተክለ ሃይማኖት ላይ መሃል መርካቶ ላይ ከሜሪት ፕሮፐርቲስ ሱቅ እንግዲህ መግዛት የሚችልበትን አቅም ነው እየሰጠን ያለ ነው። አሊያም ደግሞ ትንሽ ብር ነው ያለኝ አነስተኛ ገቢ ነው ያለኝ ለሚል ሰው ደግሞ 660,000 ብር ብቻ ይዞ መጥቶ ከኛ እንግዲህ ንግድ ሱቅ 11 ካሬ ኔት ካሬ ያለምንም የዋጋ ጭማሪ በአንድ ዓመት ውስጥ ከፍሎ የሚጨርስበትን መረከብ የሚችል ነው የሚሆነው ማለት ነው። ያም ማለት 660,000 ብር ቅድመ ክፍያውን ከፍሎ ቀሪውን በአንድ ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ የሚከፍል ከሆነ እንግዲህ ከሜሪት ፕሮፐርቲስ እንግዲህ አንድ የንግድ ማዕከል መሃል ተክለ ሃይማኖት ላይ ወይም መሃል መርካቶ ላይ ማግኘት ይችላል ማለት ነው። ከዛም ባለፈ ደግሞ ለምሳሌ እጃችን ላይ አነስተኛ ብር ነው ያለው ለሚሉ ሰዎች ጠቅላላ ዋጋውን አሁኑኑ ከፍለው እስከ 20% የሚደርስ ቅናሽ አድርገንላቸው ሙሉ ለሙሉ ከአንድ ዓመት በኋላ ተረክበው እንግዲህ ማከራየት የሚችሉበትን ወይም ደግሞ ራሳቸውም አዲስ ቢዝነስ ጀምረው ህይወታቸውን መቀየር የሚችሉበትን ትልቅ የኢንቨስትመንት አማራጭ ነው ያመጣ ነው። ምናልባት ብዙዎቻችን እናውቀዋለን ብዬ አስባለሁ። እንግዲህ መሃል መርካቶ ላይ ለቁልፍ እንኳን ምን ያህል ገንዘቦች እንደሚከፈልና እኛ እንግዲህ በቁልፍ መሸጫ ዋጋ ነው እንግዲህ ሙሉ ሱቁን ኑና ግዙን እያልን ያለነውና ይህን ነገር እንግዲህ በትልቁ ታሳቢ እንዲደረግ በጣም ፈልጋለሁ። ለምሳሌ አሁን 32 ካሬውን ግራውንድ ላይ ብንመለከት እንግዲህ ጠቅላላ ዋጋው 11,200,000 ብር ነው። ለዚህ ጠቅላላ ዋጋውን አሁን ላይ ለሚከፍለን ደንበኛ 20% ቅናሽ ስናደርግለት በጣም ትልቅ የሚባል የዲስካውንት አማራጭ ይሆንለታል ማለት ነው። ለምሳሌ እዚሁ 32 ካሬውን
በ20% ቅናሽ ተጠቅሞ ሌላ 11 ካሬ ለብቻው መግዛት የሚችልበትንም አማራጭ እየሰጠ ነው ያለ ነው ማለት ነው። ያ ስለሆነ እንግዲህ ዛሬ ፈጥኖ ለሚመጣ ደንበኛ እንግዲህ አንድ ሱቅ ሲገዛ ሌላ ተጨማሪ አነስተኛ ሱቅ በነፃ እንደመጨመር ከዛም ባለፈ ከአንድ ዓመት ወይም ከአንድ ዓመት ተኩል በኋላ ደግሞ ተረክቦት ለሽያጭ ቢያወጣ ደግሞ ኢን ሚሊየንስ አትርፎ ሌላ አማራጮችን የሚያገኝበትን ሁኔታ እንፈጥራለን። ቢያከራየው እዛ አካባቢ ላይ ኢንቨስትመንት አስቦ ደግሞ የራሱን ቢዝነስ ቢከፍትበት በቅርብ እንግዲህ ሀብታም የሚሆንበት ወይም ደግሞ ህይወቱን የሚቀይርበት አማራጭ ነው ሜሪት ይዞላችሁ የመጣው። ሜሪት ፕሮፐርቲስ እንግዲህ አብረን ሰርተን አብረን ተለውጠን እናንተ ሀብታም የምትሆኑበትን አማራጭ ይዤላችሁ መጥቻለሁ እያለ ነውና መታችሁ እንግዲህ በእነዚህ አማራጮች እንድትጠቀሙ ላለው። ምናልባት ሜሪት ፕሮፐርቲስ እንግዲህ ከዚህ በፊት ታውቁታላችሁ ብዬ አስባለሁ። ስፔሻሊ አፓርትመንቶችን የገዛችሁ ደንበኞቻችን በደንብ ታውቁናላችሁ። አራዳ ፓርክ ላይ በጣም በትልቅ ቅናሽ አፓርትመንቶችን ሸጠን አሁን በፍጥነት እየገነባን እንግዲህ እናንተን ለማስረከብ ቀን ከሌሊት እየሰራን እንገኛለን። ከዛ በፊት ደግሞ ገንብተን ያስረከብናችሁንም አማራጮች የምታስተውሉ ደንበኞቻችን እንዳላችሁ እናምናለን። ምናልባት ደግሞ በእህት ኩባንያዎቻችን ምናልባት ታጠፍ ኮንስትራክሽን ከነዛም ባለፈ ደግሞ ለዛሬ 15 ዓመት በፊት እንግዲህ አብረን በስራ የምንተዋወቅ ሰዎች ትኖራላችሁና እንግዲህ የዚህ የኮሜርሻል አማራጫችን ተጠቃሚያችን እንድትሆኑ ሜሪት ፕሮፐርቲስ ይጋብዛችኋል። እንግዲህ እናንተ ፈልጋችሁ ደግሞ የሳይት ጉብኝት የምትፈልጉ ሰዎችም እንዲሁም አማራጮቹን በስፋት ማየት እንፈልጋለን እንገዛለን የምትሉ ሰዎች ከስር በምናስቀምጥላችሁ ስልክ ቁጥሮች በመደወል የሳይት ጉብኝት ቀጠሮችን መያዝ እንደምትችሉና እንግዲህ በውጭ ሀገርም የምትገኙ ሰዎች እንግዲህ ይህም ለእናንተ የተመጣ ትልቅ እድል ነውና ስልክ ከታች ባሉት ስልክ ቁጥሮች በመደወል እዚህ ተወካይ ካላችሁ በተወካዮቻችሁ መሰረት ካልሆነም ደግሞ የሚያስፈልጉትን መረጃዎች በዋትስአፕ በተለያዩ የሶሻል ሚዲያዎች እንዲሁም ደግሞ የሚያስፈልጉ ዶክመንቴሽኖችን ደግሞ ዲኤችኤል በማድረግ የነዚህ ሱቅ ባለቤት እንድትሆኑ እንመክራለን። ስለዚህ በስተመጨረሻ እንግዲህ ከሜሪት ፕሮፐርቲስ አንድ መልእክት እንዲተላለፍላችሁ ላለሁ ኑ የሱቅ ባለቤት እናርጋችሁ ማለት ፈልጋለሁ። አመሰግናለሁ።